ለ14 ቀናት ስኳር ያለባቸው ምግቦች መመገብ ብናቆም ምን ይፈጠራል? ብዙ ሰዎች ስኳር ሕይወታቸውን ምን ያህል እንደሚቆጣጠር አይገነዘቡም። ደካማ ስለሆኑ አይደለም፣ ነገር ግን ስኳር ጸጥተኛ፣ የማይታይ ሁሉም ቦታ ላይ ያለ ስለሆነ ነው። በምትተማመኑባቸው ምግቦች ውስጥ ይደበቃል። ሁል ጊዜም በምትበሏቸው ነገሮች ውስጥ ራሳችሁን በምትጠብቁበት ጊዜ ላይ ይገኛል። ግን ቢያንስ ለ14 ቀናት ወይንም ለ2 ሳምንት ስኳር እናንተን መቆጣጠር እንዲያቆም ብታደርጉስ ምን የሚፈጠር ይመስላችኋል? በሰውነታችን ውስጥ ምን ይሆናል? በአእምሮአችን ውስጥ ምን ይፈጠራል? በጠቅላላው በህይወታችን ውስጥ ምን ይከሰታል? ይህ ቪዲዮ ለእናንተ ነው። ለ14 ቀናት ብቻ ስኳርን መመገብ ብታቆሙ በእርግጥስ ምን እንደሚሆን በዚህ ቪዲዮ እንመልከት። ከቀን 1 እስከ 3 መነቃቃት ይፈጠርባችኋል። የመጀመሪያዎቹ ቀናት በጣም ከባድ ናቸው። ሰውነታችሁን የለመደውን ህይወት ማራገፍ ይጀምራል። የምግብ ፍላጎት እንደ ማዕበል ይመታችኋል። አንጎልህ ትንሽ ጣፋጭ ነገር ብቻ እንደምትፈልግ ሊያስብልህ ይችላል። ግን እውነታው ከዚህ የጠለቀ ነው። በስኳር የማያቋርጥ ዶፓሚን ሲመገብ የነበረው በድንገት ባዶነት ይሰማዋል። ይደነግጣል፣ ይለምናል፣ ሹክም ይላል። አንድ ንክሻ ብቻ ይላል፣ ምክንያቱም ያለ አደንዛዥ እጽ እንዴት እንደሚሰራ አያውቅምና። በተጨማሪም ድካም ይሰማችኋል፣ ትበሳጫላችሁ፣ ከበላችሁ በኋላ እንኳን ይረባችኋል። ይህ ማለት ሰውነታችሁ እየተበላሸ ነው ማለት አይደለም፣ እየነቃችሁ እንጂ። ከቀን 4 እስከ 7 ሰውነታችሁ እናንተን መልሶ መዋጋት ይጀምራል። አራተኛው ቀን አካባቢ የሆነ ነገር ይለወጣል። የምግብ ፍላጎታችሁ ይለዝባል። ረሃባችሁ ስሜታዊ ረሃብ ሳይሆን እውነተኛ ረሃብ ይሆናል እና ሰውነታችሁ ፈጽሞ ያልጠበቃችሁትን ስራ ይጀምራል። የኢንሱሊን መጠናችሁ ይረጋጋል። የደም ስኳር መውጣትና መውረድ ያቆማል። ኃይላችሁ እንደ ፔንዱለም መወዛወዝ ያቆማል። አእምሯችሁ የበለጠ ግልጽ ሆኖ የሚሰማበትን ትንንሽ ጊዜያት መስማት ትጀምራላችሁ። ሆዳችሁ የቀለለ ስሜት ይሰማችኋል። በሆዳችሁ አካባቢ ያሉ ወጣ ወጣ ያሉ ስቦች ቀስ በቀስ ይጠፋሉ። የምግብ መፈጨት ሂደቱ መረጋጋት ይጀምራል። ሂደቱ ሙሉ በሙሉ ባይታመንም ይህ በእርግጥ እየሰራ ሊሆን ይችላል። ከቀን 8 እስከ 10 አእምሯችሁ ወደ መጽዳት ይመጣል። አብዛኞቻችሁ ሰዎች ስኳር ሰውነታችሁን ብቻ የሚጎዳ ይመስላችኋል፣ ግን አእምሯችሁን በልዩነት በመጀመሪያ ይሰማዋል። ወደ 8ኛው ቀን ስትደርሱ እንደ አዲስ ሰው ተስተካክሎ ታገኙታላችሁ። ስሜታችሁ ስለምንም ነገር አይለዋወጥም። ሐሳባችሁ ይቀላጠፋል። አእምሯችሁ የቀዳውን ነገር በግልጽ ይናገራል፣ ደግሞም ያስተውላል። ከቀን 11 እስከ 14 በመጨረሻም ቆዳችሁ ይበልጡኑ ግልጽ ሆኖ ይታያል። ያነሰ መቅላት፣ ያነሰ እብጠት፣ በፊታችሁ ላይ ትንንሽ ብጉሮች እና ቆዳችሁ ጠፍጣፋ ይሆናል። የተረጋጋ ጸጥ ያለ ጉልበታችሁ ስኳር ፈጽሞ በማያስፈልገው መንገድ ከፍ ይላል። ብዙውን ጊዜ ከሰዓት አካባቢ በሙቀት ምክንያት የመደበር እና ይበልጡኑ መጨናነቅ ታቆማላችሁ። በ12ኛው እና በ14ኛው ቀን ይበልጡኑ ደስ የሚል አስገራሚ የሰውነትና የፊት ገጽታ ይኖራችኋል።